እንደዚህ ዶሮውን ከላይ እናስቀምጠዋለን ማለት ነው። ከጨረስን በኋላ ደግሞ ጨርሻለሁ። ይሄው በዚህ መልኩ ጨርሰናል። የዛሬው ምሳ ይሄን ይመስላል። እዚህ ጋር ሀሻው አለ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ክርስቲያኖች ወንድሞቼም ሰላም ብያለሁ። ዛሬ ምሳ አብረን እንሰራለን። እዚህ ጋር ዶሮ አለ። አንዱን ዶሮ ሁለት አድርጌው ነው አድርጌዋለሁ። አሁን ቅመም እንቀባለን ማለት ነው። እዚህ ጋር ለብቻ ሳህን አለ። ቅመሙን አንድ ላይ እንቀላቅላለን ማለት ነው። እንዲህ እጨምራለሁ። እዚህ ጋር ፍልፍል አህመር ወይም በርበሬ፣ ክርክም፣ እዚህ ጋር ሌሞን አረግበታለሁ። መክቡዝ አረብ ብላሽዋ ነው የምንሰራው። ያኔ ዶሮ ነው ፈርም ስለምናስገባው ያበስልልና ማለት ነው። ሄሎ የሚጨው አንድ ላይ ሲሆን በጣም አሪፍ ነው ጣዕሙ ራሱ። እኔ 2 ሌሞን ነው የተጠቀምኩት። ትንሽ ዘይት ጨምራለሁ። ይሄን ባንድ ላይ ሚክስ እናደርገውና ዶሮ ላይ እንቀባለን ማለት ነው። እዚህ ጋር ቶም እና ሰብቃ ካሜራ ስላላስገባው ነው ጨምሬያለሁ። ይቺ ማለት ነው ከለር በጣም አሪፍ ነው የምታረገው ሰብቃ። እዚህ መልኩ አስተካክያለሁ። አሁን እንቀባለን። እኔ ቤተሰብ ስላለኝ ትንሽ በርከት ያለ ነው የምሰራው። ለዛ ነው እናንተ ያልቀድራችሁ ነው የምትሰሩት። እንዴት አድርገን በደንብ ውስጥ እንጨምራለን ማለት ነው። እንደዛ አድርጎ በተለይ ሰዓት ካላችሁ አንድ ሰዓት ግማሽ ሰዓት ብታስቀምጡት በጣም አሪፍ ነው የሚሆነው። ቅመሙ ይብላላል አብሮ ማለት ነው። ግጭ በዚህ መልኩ በደንብ አድርጌ ቀብቻለሁኝ። እንደዚህ አስቀምጧል ለ30 ደቂቃ ያክል ማለት ነው። ከዛ ፈርም እናስገባዋለን። ዶሮችን በዚህ መልኩ ቀብተናል። ይሄ ለ30 ደቂቃ ያክል ይቀመጣል። እስከዛ እኔ ሀሻዋና ሩዝ እንሰራለን። እዚህ ጋር ሀሻዋ እንሰራለን። እዚህ ጋር ሽንኩርት አለኝ። እዚህ በጣጥስ አለኝ ወይም ድንች። ይሄ ድንቹን እንጠብሳለን። ትንሽ ጨው እናደርግበትና ዶሮዎቻችን በዚህ መልኩ እየበሰለ ነው። ዶሮዎችንም በዚህ መልኩ ፈርም አስገብተናል። ለአንድ ሰዓት ያክል ይበስላል ማለት ነው። እዚህ ጋር የሀሻዋችንን ሽንኩርት ጥደናል። እዚህ ጋር ድንች እየጠበስን ነው። የዳንጎ ወይም የሽምብራ ነው የምንሰራው። ሀሻው አብረን መስል ይሄው በዚህ መልኩ እናወጣዋለን። በጣጥስ ይሄ ድንቻችንን በዚህ መልኩ አውጥተናል። እዚህ ጋር ሽንኩርታችን እየበሰለ ነው። ይሄ ሽንኩርታችን በዚህ መልኩ ቀብሎ እዚህ ጋር ቶን እንጨምራለን። ያው እዚህ ጋር ክርክም፣ መልህ፣ ፍልፍል አስወድ፣ ማጂ፣ ብዛር አለ እንጨምራለን።
በዚህ መልኩ ትንሽ ከበሰለ በኋላ ይኸው ዳንጎ እዚህ ጋር የጣሰው ነው። እሱን እስከ ውሃው እስከ ራሱ ውሃ ነው የሚጨምረው። ይሄ ትንሽ ከበሰለ በኋላ በጣጥሱን እንጨምራለን ማለት ነው። ድንቹን የጠበስነውን ድንች እንጨምርበታለን። ውሃ እንጨምርም፣ ሌላ ውሃ ይኸው በዚህ መልኩ ተንተክቷል። አሁን በጣጥሱን እንጨምራለን። በዚህ መልኩ እናዋህደዋለን። አሁን እናጠፋዋለን እሳቱን። እንደዚህ በደረቁ ነው የሚሆነው። በዚህ መልኩ ጨርሰናል ሀሸዋውን። እዚህ ጋር ሩዝ እንሰራለን። ሽንኩርት አለኝ። ትንሽዬ ዘይት እንጨምራለን። ሽንኩርቱ በዚህ መልኩ ትንሽ በተካረኩት ቶማ አረጋለሁ። እስካሁን ማንኪያውን ነጭ ሽንኩርት እንደዚህ ትንሽ ከጠበስን በኋላ የህዝብ ክርክም፣ መልህ፣ ማጅ፣ ከሙን፣ ብዛር አለ እሱን እንጨምራለን ማለት ነው። መልኩ ውሃ ጨምርበታለሁ። በዚህ መልኩ ውሃችንን ጨምረናል። የት ይፈላ ሩዝ መጨመር ነው። ሩዛችንን ጨምረናል። እንደዚህ ይበስላል ማለት ነው። ዛሬ ውሃ እየመጠጠ ነው። ሩዛችን በዚህ መልኩ አልቋል። እዚህ ጋር ከለር አረግበታለሁኝ። እናንተ እንዲህ ቦታ ማስቀመጥ ትችላላችሁ። እንደዚህ ዙሪያውን ነው ያረኩት። ይሄ ዶሮችን በዚህ መልኩ በስሏል። እንደዚህ ዶሮውን ከላይ እናስቀምጠዋለን ማለት ነው። ከጨረስን በኋላ ነው ጨርሻለሁ። ይሄው በዚህ መልኩ ጨርሰናል። የዛሬው ምሳ ይሄን ይመስላል። እዚህ ጋር ሀሸዋ አለ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።